10 ሚሊዮን ክፈሉ ከዛ በኋላ ግደሉኝ። ቅምጤ እኮ 100 ሚሊዮን ሰራው ካለ ብትውት ምን አለ ሰራው ካለ ብትውት ምን አለ ኧረ ተውት ተውት ይህን ዝንጅብል በርሜል መቼ ከብዳል ለማንከባለል ባትለፋ ባትደክም አምላክ ላንተ ካለ ለካ ተቀጥቅጦም ገንዘብ ማግኘት አለ አስቤዛ ተወዶ መኖር ስላቃተኝ ለኔም ፈልጉልኝ የሚቀጠቅጠኝ አንድ ብር ሳይከፍለኝ ኑሮ ከሚመታኝ በ500,000 ብር ማንም ያንከባለኝ ብዙ ሰው አለና ኑሮ የከበደው በከፈልነው መጠን እስክናስቀጥቅጠው ወይ ድፉት ብሩን ሰጣችሁት ወይ ድፉት ብሩን ሰጣችሁት እሺ ካራክተር ምንድነው? ቀንስለት እንጂ ለዚህ ልደፋው አንተ ብትሆን ግን በንቃተ ህሊና ቦታ ታሸንፈው ነበረ? ኦፍ ኮርስ በደንብ እንጂ። ምክንያቱም አንደኛ ነገር መድረኩን ከዚህ በፊትም ያው በተደጋጋሚ ልጠቀመው ብዬ ጌታቸው ኮላውት ሲያደርግ እኔ መድረኩን ፈልገዋለሁ ብዬ ሄጄ ነበር። እሺ ቢሮ ድረስ ሄጄ ስራ ቦታ ሄጄ ጠይቄው ነበር። ጌታቸው ቪዲዮ ስራ ላይ እዛ ቪዲዮ ሰሌክት ለምሳሌ በውጭ ዓለም ስና ተናከንተና ይባልና ከዛ በኋላ ፉከራው ምናምን ይጀምራል። አሁን እዚህ ሁሉም እየተነሳ ጆን ጁዱሱን ገጥማለሁ ባይ ነው። እንደዛ ደግሞ እኔ ክብሬን አይመጥንም። እኔ ማስተሮች በለሃል ከማስተሮች መሃል እኔ መጥቻለሁ። ምናልባት ሌሎችም ሊኖሩ ይችላሉ። እኔ ግን ግንባር ቀደም ሆኜ መጥቻለሁ። እድሉን ለኔ ስጠኝ፣ እኔ ገባለሁ ብዬ ጠየቅኩት። ቪዲዮ ስራ ላይ ቪዲዮ ሰራሁት። በቃ ደጋግሞ ቪዲዮ ካልሰራ ሲለኝ ቪዲዮ ሰራሁኝ። ለቪዲዮ ምላሽ አልሰጠኝም። ሌሎች ምላሽ ይሰጣል። የኔን አይ ዶንት ኖ ዋይ ስወዳደር ያቀኛል። እሱም አንዴ ውድድር ገብቶ ነበር ካንተ ጋር ኤሲኤል፣ ፒሲኤል፣ ኤምሲኤል የመሳሰሉ መገጣጠሚያዎች አሉ። እነሱ ከተሰበሩ ሰው መራመድ አይችልም። እዚህ ጋር እንደምናየው ይሄ ኤምኤምኤ ፋይተር የኤሲኤል፣ ፒሲኤል እና ኤምሲኤል መገጣጠሚያዎችን ሰብራለሁ ብሏል። ያው ሊጋመንትስ ናቸው። የጉልበትን ስታቢሊቲ የሚጠብቁ የጉልበት ጅማቶች ናቸው እና እነዚህ ጅማቶች በተለያዩ ሜካኒዝም ሊጎዱ ይችላሉ። ከመቀደድ እስከ መበጠስ ደረጃም ሊደርሱ ይችላሉ። ሄሎ ዶክተር ተስፋ ኢየሱስ ነኝ፣ ኢመርጀንሲ ኤንድ ክሪቲካል ኬር ሜዲሲን ስፔሻሊስት። ዛሬ ስለ የጉልበት ጅማቶች ጉዳት እናያለን። ጉልበታችን ላይ የፖፕ ድምፅ ከሰማን ኢግኖር የምናደርገው ነገር አይደለም። ከቀላል እስከ ከባድ የጉልበት ጅማት ጉዳት ሊሆን ይችላል። ኤምኤምኤ ፋይተርስም የሆኑ እግር ኳስ ተጫዋቾች ላይ በድንገት መቆም ወይም ዘሎ ማረፍም ሊሆን ይችላል። ወይም ደግሞ ኢቨን ትዊስት መዞር ላይ የኤሲኤል የአንቴሪየር ክሩሼት ሊጋመንት የዚህ ጅማት መበጠስ ቲር ሊያጋጥም ይችላል። ጉልበት ወደ ውስጥ ሲገፋ የኤምሲኤል ሚዲያል ኮላተራል ሊጋመንት የምንለው እና ወደ ውጭ ሲገፋ ደግሞ የላተራል ኮላተራል ሊጋመንት ኢንጁሪ ሊያጋጥመን ይችላል። በመኪና አደጋ ጊዜ ደግሞ የዳሽቦርድ ኢንጁሪ የምንለው አለ። ጉልበታችንን እግራችንን ዳሽቦርዱ ሲመታን የፖስቴሪየር ክሩሼት ሊጋመንት ኢንጁሪ ያጋጥመናል ማለት ነው። ኤኒዌይስ እነዚህ ፋይተርስ ዋን ኦፍ ዘም ኢፍ ዴይ ፊል ዳት ፖፕ ሳውንድ በጊዜ ወደ ሆስፒታል እንዲመጡ እንመክራለን ማለት ነው። ኦኬ ወደ ማናጅመንቱ ስንመጣ ያው ኢት ዲፔንድስ ኦን ዘ ሲቪሪቲ። ማይልድ ኢንጁሪ ከሆነ ቀለል ያሉ ጉዳቶች ላይ ብሬስ እንጠቀማለን። አይስ እና ኤሌቬት ወደ ላይ ከፍ በማድረግ ከዛም ኤንኤስኤድ የተባሉ መድኃኒቶችን ቀለል ያሉ ለህመም የሚሆኑ እና ግን ቶሎ ሞቢላይዝ ማድረግ አለብን፣ አለበለዚያ ስቲፍድ ሆኖ ይቀርብናል ማለት ነው። ሲቪር የሆነ ወይም ደግሞ ኮምፕሌት የሆነ ቲር ካጋጠመ ግን
አርጀንት ሪፈራል ቱ ኦርቶፔዲሽያንስ ያስፈልጋል። ምክንያቱም ኮንስትራክሽን ሰርጀሪ ደረጃው ላይ ሊያደርስ ስለሚችል ማለት ነው። አይ ላይክ ዲስ ፋይተር ኤንድ አይ ሩት ፎር ሂም። ግን የሰው ሊጋመንት እንዲበጥስ አልመኝም። ቴንክ ዩ ሶ ማች ኤንድ ፎሎ ፎር ሞር። አሜን አሜን። ቤተሰቦች በሙአይታይ ከባድ ሚዛን እንግዲህ ቁማሩም በላም የህዝብም የኔም አሸናፊ ከአዲስ ጋር ነው ያለሁት። ቁማሩን እኮ አልተበላም። ተበላ እኔ አልተሸነፍኩም። መድረኩ ላይ ካየ ማስተር ፕሮ መድረክ ላይ ወጥቶ የዳኞቹ አሰልጣኝ የሆነው ይሄን ጨዋታ አዲስ ነው ያሸነፈው፣ ዳኞቹ ስህተት ነው የሰሩት፣ ስለዚህ አዲስ ነው ዊን ያደረገው ብሎ መድረክ ላይ ተናግሯል። ህዝብም ተናግሯል። ህዝቡም ጮኋል። የመጀመሪያ ዙር ላይ አሸናፊ ሙሉ ብልጫ ወስዶ አዲስ ነበረ። ሁለተኛ ዙር ላይ ብልጫ ነበረው፣ ተፎካክሯል በደንብ። ሶስተኛ ዙር ላይ በደንብ ብልጫ ወስዶበት ነበር እንድሪስ። ግን የመጀመሪያው ዙርና ሁለተኛ ዙር ውጤት ልክ አልነበረም እዛ ጋር የተነገረውና ለዛ ነው እኔም የተበላሁት። ግን አዲስ አልተበላም ብሎኛል። አስመልሳለሁ።